ቤተሰቦች ሰዎች ሰው ከገደሉ በኋላ ምንድነው የሚያደርጉት? ይጠፋሉ፣ ይደበቃሉ፣ ላለመያዝ ሲሉ ምንም አይነት እርምጃን ይወስዳሉ። የዛሬዋ ባለታሪካችን ግን የሰው ሕይወት ካጠፋች በኋላ ያደረገችው ነገር ከዚህ ሁሉ በተቃራኒ ነው። ይህች ሴት አንድ ሰው ከገደለች በኋላ ለሳምንታት ያህል በቤት ውስጥ ከጓደኞቿ ጋር ትጨፍራለች፣ ፓርቲ ታደርጋለች፣ በቆንጆ መኪኖች ስትዘዋወርና የተለያዩ የመዝናኛ ነገሮች ስታደርግ ትቆያለች። የሴትየዋ ስም ጆርዳን ይባላል። ይህ ሁሉ ሲጀመር ጆርዳን የ27 ዓመት ወጣት ነበረች። የምትኖረው አይዶሃ በሚባል ስፍራ ነበረ። ስለ ጆርዳን ማወቅ ያለባችሁ ነገር ቢኖር ግን በሕይወቷ ውስጥ አንዳች የሚረባ ነገር አልነበራትም። ለምሳሌ ያህል ሕይወቷን እንኳን ለማስተዳደር የሚረዳ ስራ እንኳን አልነበራትም። ነገር ግን የሀብታም አኗኗር በጣም ትፈልግ ነበር። ብዙ መኪኖች፣ ብዙ ገንዘብና ሀብታም ሰዎች የሚደሰቱባቸውን ነገሮች ሁሉ ትመኝ ነበረ። ያንን ለማግኘት ደግሞ ማንኛውንም ነገር ለማድረግ ዝግጁ ነበረች። እናም ጆርዳን 2012 በአንድ ቀን ውሻዋን ይዛ እየተዘዋወረች ሳለ ብሪያን የተባለውን ሰው አገኘችው። ብሪያን የ49 ዓመት ሰው ሲሆን በጣም ሀብታም ነበረ። የሀገር ውስጥ የመኪና ንግድና ጥቂት የሚከራዩ ቤቶች ባለቤት ነበረ። እንዲሁም በርካታ መኪኖችና ብዙ አይነት መኪኖች ነበሩ። እነርሱ ሃመር መኪኖች፣ ፖርሾች፣ BMW መኪኖችና የግል ጀልባ ሁሉ ነበረው። በተጨማሪም በጣም ቆንጆና ውድ በሆነ የባህር ዳርቻ ቤት ውስጥ ይኖር ነበር። በአመት ውስጥም ጥቂት የማይባሉ ሚሊዮን ዶላሮችን ያገኝ ነበር። ስለዚህ ለራሱ የተመቻቸ ህይወት ነበረው። ማን? ብሪያን፣ ሀብታሙ ሰውዬ። ጆርዳንም ስለ ብሪያን ካወቀች ቆይታለች። ሀብታም መሆኑን ታውቅ ነበር። እንዲሁም በጣም ደግ ሰው እንደሆነና ከሁሉም በላይ ደግሞ ብቻውን እንደሚኖር ተረድታ ነበር። ከዛም ለጆርዳን ይህ ሰው ለመበዝበዝ ወይም ሀብቱን በሆነ መንገድ የራሷ ማድረግ ፍጹም አመቺ ሆኖ ታያት። ስለዚህ አንድ እቅድ አወጣች። የእርሱን ሐዘኔታ አግኝታ ከእርሱ ጋር እንድትኖርና እርሱም እንዲፈቅድላት ለማሳመን ወሰነች። በዚህ መንገድ የምትፈልገውን የቅንጦት ህይወት ማግኘት እችላለሁ ብላ ታስባለች። እናም ጆርዳን እቅዱን ወደ ተግባር ልትለውጠው ነው። አንድ ቀን ከሴት ጓደኛዋ ጋር ወይም ከወንድ ጓደኛዋ ጋር የሆነ አይነት የቤት ውስጥ ጠብ ውስጥ ቻለው በማለት ከዛ በኋላ ወደ ብሪያን ቤት ሮጣ ሄዳ በሩን አንኳኳች። ብሪያን በሩ ሲከፍት ጆርዳን ተርበትብታና ደንግጣ አያት። እርሷም በደንብ ያቀነባበረችው ታሪኳን ለእርሱ መናገር ጀመረች። ታሪኩም አካላዊ ጥቃት የሚያደርስብኝ ፍቅረኛዬ ደብድቦ ከቤት አባረረኝ የሚል ነበር። ብሪያንም በዚህ ጊዜ ጥሩ ሰው ስለነበረ በጣም አዘነላት። ምን ማድረግ እንዳለበትም ግራ ስለገባው ለፖሊስ ደውሎ ፖሊስን ጠራ። በኋላ ፖሊሶች ምርመራ ለማድረግ ደረሱ። ጆርዳንንም ከፍቅረኛዋ ጋር ስለተፈጠረው ነገር ጠየቋት። በዚህ ሁሉ መሃል ብሪያን ጆርዳን የምታርፍበት ቦታ እንደሌላት ይገነዘባል። ስለዚህ ሌላ ቦታ እስክታገኝ ድረስ በቤቱ ውስጥ ለጊዜው እንድትቆይ ጋበዛት። ጆርዳንም ጥሩ ነው ብላ በደስታ ተቀበለች። ምክንያቱም እቅዷ ተሳክቶላታል። እናም በዚህ መልኩ ወደ ብሪያን ቤት ሰተት ብላ ትገባለች። ከዛም በኋላ ምን ልትፈጠር ይሆን? አብረን እናያለን። የትም እንዳትሄዱ። እንደዚህም ጥቂት ቀናት አለፉ። ጆርዳን አሁንም እዛው ትኖር ነበር። በመጨረሻ እሷና ብሪያን ስምምነት ላይ ደረሱ። ጆርዳን በቤቱ ውስጥ እንደ አብሮ ነዋሪ ወይም ሩምሜት ሆና መኖር ትችላለች። ኪራይም ትከፍላለች። ሆኖም ጆርዳን የመክፈል እቅድ እንደነበራት ወይም መክፈል አለመክፈሏ በግልጽ የታወቀ ነገር አልነበረም። ብሪያንም እንድትከፍል የሚያስገድዳት አይነት ሰው አይመስልም ነበረ። ምክንያቱም እሱ ደግ ሰው ነበረ። ጥቂት ጊዜ አለፈ። አንድ ቀን ጆርዳን በብሪያን ቤት ሆና ፌስቡክ ላይ እየተዝናናች ሳለ በቀድሞ ህይወቷ የምታውቀውን አንድ ሰው አገኘች። ይህ ሰው በርክ ይባላል። በርክና ጆርዳን በአንደኛ ደረጃ ትምህርት ቤት አብሮ ይማሩ ነበር። ጓደኛ ማቾችም ነበሩ። እሷም ትወደው ነበር ወይም ክራሿ ነበር። ስለዚህ እሱን አገኘችውና እንደገና መገናኘት ጀመሩ። ነገር ግን
ነገሩ እንዲህ ነው። ድሮ ጆርዳን በርክን ትወደው ነበር። እርሱ ግን አልተቀበላትም ነበረ። ምክንያቱም እነርሱ ሁለቱ የመጡበት የተለያየ ዓለም በመሆኑ ይመስላል። በርክ ያደገው በሀብታም ቤተሰብ ውስጥ ሲሆን ጆርዳን ግን ያደገችው በድህነት ነበረ። እናም በዛ ዕድሜ ላይ ያ ነገር ለእሷ አልሰራላትም ነበር። ስለዚህ ሁለቱ በዛን ጊዜ ፈጽሞ ሊገናኙ አልቻሉም። አሁን ከዓመታት በኋላ ጆርዳን ብዙ ገንዘብ የላትም። በርክ ደግሞ እሷን በዛ መንገድ እንዲያያት አልፈለገችም። ስለዚህ ዋሸችው። ሕይወቷ ሙሉ በሙሉ እንደተለወጠ ጠንክራ ሰርታ ሕይወቷን እንዳሻሻለችና አሁን በአንድ ባንክ ውስጥ የብድር ኦፊሰር ወይም ሎዋን ኦፊሰር ሆና ጥሩ ገንዘብ እንደምታገኝ ነገረችው። እንዲሁም ይህን ውድ የሆነ የባህር ዳርቻ እርሷ እንደምትገዛው ነገረችው። የብሪያንን ቤት ማለት ነው። በርክም አመናት፣ በጣምም ተደነቀ። ስለዚህ አብሮ እንዲዝናኑ ጠየቃት። ጥቅመኛ ነሱ። ብዙም ሳይቆይ እነዚህ ሁለቱ የፍቅር ግንኙነት ጀመሩ። ነገር ግን እየዋሸችው ስለነበር ወዲያውኑ ለጆርዳን ነገሮች መወሳሰብ ጀመሩ። አብዛኛውን ጊዜ ሲገናኙ የሚዝናኑት በበርክ አፓርታማ ውስጥ ነበር። ውሎ አድሮ ግን በርክ የእሷ እንደሆነ የነገረችውን ያንን ውድ የባህር ዳርቻ ቤት ማየት እንደሚፈልግ ይጠይቃት ጀመር። እርግጥ ነው እሱ በጠየቃት ቁጥር ጆርዳን የሆነ የማይረባ ምክንያት ትፈጥራለች። ለምሳሌ እናቷ የኬሞቴራፒ ሕክምና እያደረገች እንደሆነና እናቷን በዛ ሁኔታ እንዲያያት እንደማትፈልግ ትነግረዋለች። እንዲህ ያሉ ብዙ የማይረቡ ምክንያቶችንም እየፈጠረች በተለያዩ ጊዜ ትሸውደዋለች። ነገር ግን እነዚህ ምክንያቶች እስከ መጨረሻው እንደማያዋጧት ታውቃለች። እስከ መቼ እንደዚህ በውሸት ትቀጥላለች? ፈጥኖም ይሁን ዘግይቶ በርክ ቤቱን ማየቱ አይቀርም። ያ ሲሆን ደግሞ ብሪያንን ያገኘዋል። ምክንያቱም ብሪያን አሁንም እዛው ነው የሚኖረው። እናም ጆርዳን ይህን ሁሉ ጊዜ እየዋሸችው እንደነበር ይረዳል። በዚህ ወይ ሊረዳ ስለሚችል ስለዚህ ጆርዳን ይህንን ችግር ለመፍታት የተሻለው መንገድ ብሪያንን ማስወገድ እንደሆነ ወሰነች። ብሪያንን ለማስወገድ የተሻለው መንገድ ደግሞ እርሱን መግደል ነበር በማለት መጥፎ ሀሳብ ታስባለች። ስለዚህ አንድ ምሽት እሷና ብሪያን በሱ መኝታ ክፍል ውስጥ እየተዝናኑ ሳለ ድንገት ካልታሰበ ቦታ ሽጉጥ አወጣችና ተኮሰችበት። ይህም ብሪያንን በሚያሳዝን ሁኔታ ገደለችው። ከዛም አስክሬኑን በሆነ ነገር ጠቅልላ ከቤቱ በታች ባለው ጠባብ ቦታ ውስጥ ደበቀችው። ከዛም በኋላ በቤቱ ውስጥ የነበሩትን ሁሉንም ጥሬ ብሮችን በርብራ አውጥታ ሰረቀች። ከዛ ምን ሊፈጠር ነው? አብረን ነው። አሁን ጆርዳን በመጨረሻ ያንን ውድ የባህር ዳርቻ ቤት ለራሷ ብቻ አገኘችው። ወዲያውኑም ለበርክ ቤቱን ለማሳየት ጋበዘችው። እነሱ እዛ መጫወት ጀመሩ። በሞቀ ውሃ ገንዳ ውስጥም ይዝናናሉ። ከዛም ትንሽ ድግስ ወይም ፓርቲ ለማድረግ ወሰኑ። ስለዚህ ጥቂት ጓደኞቻቸውን ይጋብዛሉ። እዛ ብዙ አልኮል፣ ፒዛ፣ ዛዛ ወይም ጋንጃ እና ሌሎች አደንዛዥ እጾች ነበሩ። ጆርዳን ለዚህ ሁሉ የከፈለችው ከብሪያን በሰረቀችው ገንዘብ ነበረ። ወዲያውኑ በርክ ወደ ቤቱ ገባ። በርክም ከቤቱ በታች ተገድሎ የተቀበረ ሰው እንዳለ ምንም የሚያውቀው ነገር አልነበረም። እርሱም ዝም ብሎ ነው የገባው። ቤቱ የእሷ እንደሆነ ነው ያሰበው። ደግሞም እነዚህ ሰዎች አንድ ድግስ ወይም ፓርቲ ብቻ አይደለም ያደረጉት። ጆርዳን ደጋግማ ድግሶችን ታደርግ ነበር። ብዙ ሰዎችን ወደ ቤቱ መጋበዟን ቀጠለች። የብርሃንን ቆንጆ መኪናዎችም ልክ እንደ እርሷ ንብረት በየከተማው ውስጥ እየነዳች ትዞርበት ነበር። ይህም የሚያሳየው ጆርዳን በጣም ደፋር መሆኗን። ይህ በእንዲህ እንዳለ ብሪያን ሴት ልጅ ነበረችው። እርሷም የአባቷ ድምፅ ከጠፋ ሰነባብቷል ብላ ታስባለች። ልታገኘውም እየሞከረች ነበረ። ትደውልለታለችም፣ ግን ስልኩ አይነሳም። ከዛም የጽሑፍ መልእክት መላክ ጀመረች። ነገር ግን የብርሃን ስልክ ከጆርዳን ጋር ነበር፣ ምክንያቱም እርሷ ወስዳው ነበረ እና እነዚህ መልእክቶች ሁላ የምታየው ጆርዳን ነበረች። ስለዚህ ጆርዳን
ብርያንን መስላ መቅረብ ጀመረች። የአባቷ ስልክ በመጠቀም ለልጇ ምላሽ ትሰጥ ነበር። እንዲህ ትል ነበረ፣ ሃይ ኔቫዳ ውስጥ ነኝ፣ አሁን ላይ አልመጣም። ጥሩ ጓደኛዬ ጆርዳን ቤት ውስጥ አለች። አሁን ማውራት አልችልም፣ ኔትወርክ የለም ደግሞ እዚህ፣ ከእንግዲህ አንገናኝም። በዚህም ጊዜ ጆርዳን የጻፈችው አጠቃላይ ሁኔታ ለብርያን ልጅ ትክክል እንደሆነ አልተሰማትም። መልእክቱ የተጻፈበት መንገድም የአባቷን አጻጻፍ በፍጹም አይመስልም ነበር። ቢሆንም ግን አባቷ ነገሮች ስላልተመቻቹለት ነው በዚህ መልኩ ያወራኝ በማለት ለራሷ መንገድ ትጀምራለች። በተመቸውን ጊዜ አባቷ በቅርቡ እንደሚያገኛት ተመኘች። በዚህ ሁኔታ 3 ሳምንታት አለፉ። አሁንም ከአባቷ ምንም ወሬ አልደረሳትም። በዚህ ጊዜ የብርሃን ልጅ ትዕግስቷን ጨረሰች። የሆነ ችግር እንዳለም በእርግጠኝነት አውቃለች። ስለዚህ እሱን ለማየት እስከ አባቷ ቤት ድረስ በመኪናዋ ትመጣለች። እዛ ስትደርስ ቤቱ በሙሉ ተዝረክርኮ አገኘችው። ድግስ ሲደረግበት እንደነበርም ያስታውቃል። ስለዚህ የፊት ለፊቱን በር አንኳኳች። ጆርዳን በሩን ከፈተች። ራሷን የብርሃን ልጅ እንደሆነች አስተዋወቀችና አባቷ የት እንዳለ ጆርዳንን ጠየቀቻት። በዛን ጊዜ ጆርዳን መደናገጥ ጀመረች። ከብርሃን ልጆች መካከል ማንም ይመጣል ብላ አልጠበቀችም ነበር። እናም ቡም በሩን ጥላው በሩጫ ለማምለጥ ሞከረች። የብርሃን ልጅም በጣም ግራ በመጋባት ለፖሊስ ደወለች። ከዛም ፖሊሶች ደረሱና ብርያንን መፈለግ ጀመሩ። እርሱ ከቤቱ በታች ቢሆንም በቀላሉ ሊያገኙት አልቻሉም። እናም የስልኩን አቅጣጫ በመከታተል በአንድ የአካባቢው ዋልማርት የመኪና ማቆሚያ ቦታ ላይ አገኙ። ወደዛ የመኪና ማቆሚያ ቦታ ሲሄዱ ጆርዳንን የብርያንን ስልክ ይዛ አገኛት። ስለዚህ ለምርመራ ወሰዷት። እርሷም የተለያዩ ምክንያቶችን በመስጠት ልታታልላቸው ሞከረች። በመጨረሻ ግን ብርያን መሞቱንና አስክሬኑን ከቤቱ በታች እንደደበቀችው ተናዘዘች። እናም በመጨረሻ እውነት ተቀብራ አትቀርምና ጆርዳንን ስትደናበር ይዞ አሰሯት። ይህ የእሷ የእስር ቤት ፎቶ ነው። በመጨረሻ ጥፋተኝነቷን አምና የዕድሜ ልክ እስራት ተፈረደባት። ቤተሰቦች ሁልጊዜ የሌለንን ነገር ስንመኝ በትክክለኛው መልኩ ለማግኘት መሞከር ነው እንጂ የሰው ነገር መመኘት መጨረሻው አያምርም። እናንተስ ከዚህ ታሪክ ምን ተማራችሁ? ሀሳባችሁ በኮሜንት አስቀምጡ። ቪዲዮውን ከወደዳችሁት ላይክ እና ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ደግነታችሁን ከማጉላት ውጪ ወጪ አያስወጣችሁ። ቴንክ ሰላም ነው።